ልጅቷ ከእንቅልፏ ስትነቃ ያየችው ነገር መላ አካሏን በድንጋጤ አራዳው። እግሮቿ ወደ እንጨትነት ተቀይረዋል። እየተንቀጠቀጠች ወደ እናቷ ለመድረስ ስትሞክር እጆቿ በተመሳሳይ መልኩ መለወጥ ጀመሩ። እናቷ ጋር ደርሳ እርዳታ ከመጠየቋ በፊት ድምጿ ጠፋ። ሙሉ በሙሉ ወደ ግዑዝ አሻንጉሊትነት ተቀየረች። በዚያ ቅጽበት ልክ እንደ ሜሪ የምትመስል ሌላ ሴት ልጅ ከየት መጣች ሳይባል ከቻለች። ይህቺ አዲሷ ሜሪ እውነተኛዋ ሜሪ አንስታ እየተሳለቀችባት እንዲህ አለች፣ እኔ የአንቺ አሻንጉሊት ነበርኩ፣ አሁን ግን አካል ተለዋውጠናል። በዚያን ዕለት አዲሷ ሜሪ ለቤተሰቡ ራት አቀረበች። ድርጊቷና መልኳ ጠባያን በማንም ዘንድ ጥርጣሬ አላሳደረም ነበር። ነገር ግን ወንድሟ የሆነ ነገር እንደተለወጠ ገባው። እውነተኛዋ ሜሪም አሻንጉሊቷ ማልቀስ ስትጀምር አዲሷ ሜሪ ወዲያውኑ እንባዋን አብሳ ወደ ቆሻሻ መጣያ ውስጥ ወረወረቻት። በማግስቱ ጠዋት ወንድሟ አሻንጉሊቷን ቆሻሻ መጣያ ውስጥ አገኛት። በትኩረት ሲመለከታት በአንገቷ ላይ አንድ ምልክት አየ። እህቱ ሜሪም ልክ እንደዚህ አይነት ቦታ ላይ ተመሳሳይ ምልክት እንደነበረባት አስታወሰ። እናታቸው መጥታ ስትመለከት አሻንጉሊቷ ላይ ምልክቱ መኖሩን አስተዋለች። ልክ በዚያ ቅጽበት ወንድሟ ወደ አዲሷ ሜሪ ጮኸ። እናቲቱ በልጇ ሞት ክፉኛ አዝና ስታለቅስ በእሷ ላይ የደረሰው እርግማን ወደ ሜሪ ተመለሰ። ሜሪ ወደ ቀድሞ ማንነቷ መመለስ ጀመረች። ነገር ግን አዲሷ ሜሪ እጆቿና እግሮቿ በድጋሚ መለወጥ ጀመሩ። ሁሉም ሰው ሊያያት ሲሰበሰብ ሜሪ ሙሉ በሙሉ ወደ አሻንጉሊትነት ተቀይራ አረፈች። ነገር ግን ሁሉም ሰው ደንግጦ በሚመለከትበት ቅጽበት አሻንጉሊቷ በድንገት ቀና ብላ ተቀመጠች። በዚያን ቅጽበት አንድ መኪና መጥቶ አረፈባት።